ዛሬም እንደተለመደው በሌላ ሱዙኪ ዲዛይር ጀነራል ሰርቪስ ተገናኝተናል። ሰላም እንዴት ናችሁልኝ? ፋሲካ ነኝ ከፋሲካ አውቶሞቲቭ። ይህ ደንበኛ ደውሎ የጠራን ጀነራል ሰርቪስ እንዳደርግለት እንዲሁም ደግሞ ከዚህ በፊት መኪናዬ ከፍታ ወይንም ስፔሰር ነበራት አስወጥቼው ነው። አሁን ግን ክረምትም ስለሆነ መልሰክ እንድትገጥምልኝ ፈልጋለሁ ባለኝ መሰረት እኔም በቦታው በመገኘት በቅድሚያ ለመኪና የሚያስፈልጉትን የሰርቪስ እቃዎች ካስገዛኝ በኋላ ቀጥታ ወደ ስራው ነው የገባሁትኝ። መጀመሪያ ሞተር ዘይት አፈሰስኩኝ፣ ፊልትሮም ተፈታ። ከዛም በሰርቪስ ወቅት የግድ ሞተር ላይ ተፈተው መታየት መጸዳት ያለባቸውን ሴንሰሮች፣ ካንዴላ እንዲሁም ትሮትል ቦዲ በምታዩት መልኩ አጽድቼ መልሼ ባለበት ገጠምኩ። ከዛም እንደዛ ቆሾ የነበሩትን ካንዴሎቹን እንዲያጽድቼ ጋፓቸውንም በስፔስ ሜትር አስተካክዬ መልሼ ባለበት ገጠምኩኝ። ስለዚህ ሞተር ላይ ያሉ ስራዎችን በዚህ መልኩ ከጨረስኩኝ በኋላ ቀጥታ ወደ እግሮቹ ነው የገባሁትኝ። ሙሉ ሰስፔንሽኑን ፈትቼ በስፕሪንግ መጭመቂያ እንዲህ ከጨመኩት በኋላ ስፔሰሩን አስገብቼ መልሼ ያሰርኩት። ከዛም የፊት እግር ላይ ሸራውን አውጥቼ ሳየው አሪፍ ነው ያሰራዋል። የካሊፐር ፒኖቹ ግን ቆሾ ነበረ። እሱንም አጽድቼ በአዲስ ግሬስ አለማምጄ ገጠምኩኝ። ሸራውንም በብርጭቆ ወረቀት አጽድቼ መልሼ ባለበት ገጠምኩኝ። ስለዚህ የፊት እግር ላይ መታየት መጸዳት ያለባቸው ሁሉንም በዚህ መልኩ ጨርሼ ወደ ኋላ እግር ገባው። የኋላ እግርም አቧራ ይዞ ነበረ። እሱንም በደንብ አጥቤ ከደረቀም በኋላ በብርጭቆ ወረቀት አሽቼ ለእጅ ፍሬን እንዲሆን የእጅ ፍሬን አጀስትመንትም ሰራውለት። ከዛም የኋላውንም እግር ስፔሰር አስገባውለት። በዚህ መልኩ የኋላ እግር ከጨረስኩኝ በኋላ የዘይት ታፖና ፊልትሮ አስሬ ሞተር ዘይት ጨመርኩኝ። ዳፕራተርም አዲስ ስለሆነ አቧራውን አራግፌ መልሼ ገጠምኩኝ። ኩላንት ቼክ አድርጌ ሞተር አስነስቼ በዚህ መልኩ ጨራርሼ ለባለቤት አስረክቤያለሁ ማለት ነው። እርሱም ደግሞ እንደዚህ አይነት ሰርቪስ ማስደረግ ፈልጉ ከሆነ እንዲሁም ደግሞ ስለ መኪናው ማንኛውም አይነት ጥያቄ መጠየቅ ፈልጉ ከሆነ ስልኬ ባዮ ላይ አለ፣ ይደውሉልኝ። ፋሲካ ነኝ ከፋሲካ አውቶሞቲቭ።